እንዴት አመሻችሁ የቲክቶክ ጓደኞቼ፣ ሰላም ናችሁ ወይ ወዳጆቼ? ዛሬም አንድ ሐሳብ እንጠቅማችሁ ሐሳብ ጥቆማ ይዤላችሁ የመጣሁት መቼም ያው ሁሌ የሆነ ነገር ደጋግመን የምንናገረው ሰዎች በድግግሞሽ ውስጥ ለውጥ ያመጣሉ የሚል ሐሳብ ስላለኝ ነው። ምክንያቱም ችግሮች እየተደጋገሙ ከመጡ እናንተ ላይ ችግር ስለየደረሰ ከጨዋታ ውጭ የሆናችሁ ሜዳ ላይ እየተጣላችሁ የተወረወራችሁ ስለሆነ አሁን ይሄን ነገር በደንብ እንድታዳምጡኝ እፈልጋለሁ። በደንብ አዳምጡ እህቶች። የመጣችሁት ህይወት ለማስተካከል ነው እንጂ ህይወትን ለማመሰቃቀል አይደለም። የብዙዎቻችሁ ህይወት የሚመሰቃቀለው ግን ባለማወቃችሁ የምታጠፉት ጥፋት ነው እየደረሰባችሁ ያለው ነገር። አሁን ይሄ ካሜራ ነገር በጣም ምንም በቃ እነሱ አረቦቹ የማዳሞቹ ምናምን እናንተ ብቻ ቲክቶክ ብቻ ስለምትሉ ያወቃችሁ መስሏችሁ ከሆነ ተሳስታችኋል። እነሱ ራሱ ከእናንተ ርቀው ሄደዋል። ምክንያቱም ገንዘብ እስካላቸው ደስ ጥቅም ተጠቃሚ ስለሆኑ ቴክኖሎጂን ተጠቃሚ እስከሆኑ ድረስ ብዙ ነገሮችን ያስተካከሉ ነውና ይኸውላችሁ ካሜራ ብቻ አይደለም አሁን እየገጠሙ ያሉ ትራንስሌት የሚያደርግ እናንተ የቱ ጋር እንደተቀመጠ አታውቁትም። ትራንስሌት ነው የምትናገሪውን ቋንቋ ትራንስሌት ተርጉሞ የሚነግራት ካሜራ እያንዳንዱ ቦታ ላይ በማታውቁት ሁኔታ የተደበቀ ካሜራዎች ይኖራሉ። እናንተ ደግሞ እንዳለመታደሉ ነው አታርፉም። እነሱን ሌላ ይኸውላችሁ ሞባይላችሁ ላይ በተለይ ልትሄዱ ያላችሁ ሰዎች ልንገራችሁ፣ ሞባይላችሁ ላይ ምንም አይነት ሰነድ የነሱ ሰነድ እንዳታስቀምጡ። ዋትስአፕ ላይ የምትናገሩት ነገር ምናምን የማይሰማ እንዳይመስላችሁ። ይኸውላችሁ ጥንቃቄ አድርጉ። እነሱ እንዘረፋለን ብለው እያሰቡ ስለሆነ ብዙ ነገሮችን ተጠንቅቀው ነው የሚኖሩት። ተጠንቅቀው ምን እንደምታደርጊ ምን እንደምትሰሪ እኮ ያውቃሉ። እያንዳንዳችሁ ተጠንቀቁ። አሁን በጣም ብዙ ሰው እየተያዘ ከምላችሁ በላይ ሰዎች እየተያዙ ወረቀት ያለው ሰው አይዲ ያለው ሰው ዲፖርት የተደረገን ያውቃል ምንም የማያውቁት። ምክንያቱም እነሱ ክትትል ያደርጋሉ። ምን እንደምታደርጊ፣ ከማን ጋር እንደምትነጋገሪ፣ ከማን ጋር እንደምታወሪ፣ ከማን ጋር እንደምትገናኝ የራሳቸው መከታተያ መንገድ አለች። ሞባይልሽ ላይ ሊሆን ይችላል የገጠሙልሽ፣ የሆነ ቦታ ላይ ብቻ ገጥሞታል። ለምን እናንተ የሄዳችሁት ርቀት በተለይ በቲክቶክ ላይ የምታደርጉት ነገር እነሱ ስልችት ብሏቸዋል። ስራ ትታችሁ የምትሰሩት ስራ ቁጭ ብላችሁ አድራችሁ ጠዋት ተነሱ ስራ ስሩ ስትባሉ ማትሰሩ ስለሆናችሁ እነሱ ደግሞ የበለጠ ሄደውባቸው። አሁን ላበሻ ያላችሁ አመለካከት በጣም ብዙ እህቶች እኔ ልንገራችሁ ከኢትዮጵያ የምትመጡ ይሄን መልእክት አስተላልፉ። እህቶች አትምጡ፣ ለጊዜው ቆየት ትበሉ፣ ቁሙ። ስራ የለም አምጥተው ቢሮ አስቀምጠው ራናው እያደረጉ ቃራማ ውስጥ እየከተቷቸው አውጥተው እየጣሏቸው ነው፣ እያስመረሯቸው። ምግብ አይሰጧቸው፣ ስቃይ ውስጥ ብዙ እህቶች ቁጭ ብለው ነው ያሉት። አሁን ስራ የለም። እውነቱን ልንገራችሁ ስራ የለም። ያላችሁ ማርፋችሁ ተቀመጡ፣ አትጥገቡ፣ ጣጣጣ አትበሉ። ሚዲያ ላይ የሚወሩላችሁ ሰዎች አካል ስትሄዱ አውሬዎች ናቸው። እናንተ ገንዘብ ብቻ ከእናንተ የሚፈልጉት እውነት ወደዋችሁ እንዳይመስሏችሁ። አርፋችሁ ተቀመጡ። ይሄን እንወጣለን ምናምን በተለይ ከቤይሩት እናስመጣለን፣ ከኳታር እናስመጣለን፣ ከሳውዲ እናስመጣለን። እየመጣችሁ እየተንገላታችሁ እየወደቃችሁ ቢሮ ውስጥ 3 ወር 4 ወር እኔ ድምፅ አሰማችኋለሁ። ቁጭ አሉ አምጥተው መከራቸውን እያሳያችሁ ያሉ የተቀመጡ ሰዎች ልንገራችሁ፣ አርፋችሁ ብትሰሩ ነው የሚሻለው። አርፋችሁ ስሩ። ይኸውላችሁ እንዴት እያመጡ እንደሚጥሏቸው እኔ ላሳያችሁ። በጣም ብዙ እህቶች እየተሰቃዩ፣ በጣም ብዙ እህቶች በጣም እያወጡ እየጣሏቸው ነው። ያ ሁሉ ብር ተቀብለው ያ ሁሉ ብር ሽሩሩ ብለው አምጥተው አሽሞንሙኗችሁ ስንት ነገር አድርገው አምጥተዋችሁ እዚህ ህይወታችሁን እያመሰቃቀሉ ነው። በዛ ላይ በኢጃዛ ቤት ያሉ ሴቶችን ደግሞ የምትነካኳቸው ማለቴ እንደዚህ ከቢሮ መተው ህፃን ልጆች ናቸው እየመጡ ያሉ። በእውነቴ ነው የምነግራችሁ። የወንዶች በተለይ ባለቢሮዎቹ ወንዶች እየነካካችሁ ያላችሁ አላርፍ ያላችሁ እጃችሁ አላርፍ ያለ ሌሊት ላይ ነይ ኔጋ ተኝ ነይ ኔጋ እንትን በያላችሁ ሄዳችሁ በሌሊት
የሆነ ነገር የምታደርጉ እረፉ፣ ከድርጊታችሁ ተቆጠቡ። እነዚህ ሰዎች ከጀርባቸው ብዙ ቤተሰብ አለ፣ ኃላፊነት የሚሰማቸው ቤተሰብ አለ። የእናንተን ሐሳብ የእናንተን ሌላ ነገር ለማለት አይደለም የመጡት ዓላማ ብለው ስራ ሰርተው ለመብላት ነው፣ ለመኖር ነው የመጡት። እንደዛም ሆኖ ገንዘባቸውን በልታቻቸው ህይወታቸው እየተመሰቃቀሉ ራሳችሁን ጠብቁ እህቶች። የሚወራው ሁሉ እውነት እንዳይመስላችሁ። ይሄ የኔ መልእክቴ ነው። አመሰግናለሁ። ሼር አድርጉት፣ ለብዙ ሰዎች ሼር አድርጉት።